ተሳስታችሁ ሳቃችሁ ማለት እዛው ጥርሳችሁ እንደተከፈተ ወደ ሬሳ ሳጥን ውስጥ ትገባላችሁ። የሰሜን ኮሪያ አስገራሚ ጎችን በዚህ ቪዲዮ እናያለን። እስከ መጨረሻ ድረስ ተከታተሉ። ኮፒ ሊንክ እና ሪፖስት ማድረግ እንዳይረሳ። የኪም ጆንጉን አያት ከሞቱበት ጊዜ ጀምሮ ለተከታታይ 10 ቀናት አምልጧችሁ እንኳን ስትስቁ ከተያዛችሁ ከባድ ቅጣት ነው የሚጠብቃችሁ። ተሳስታችሁ እንኳን ጥርሳችሁ ማሳየት የለባችሁም። በሰሜን ኮሪያ ውስጥ አንድም አካል ጉዳተኛ ሰው የለም። ይህም የሆነው ደግሞ ድንገት አካል ጉዳተኛ ሆኖ ከተወለደ በዛው ስለሚገደል ነው። በዚህ ሀገር ህግም ሰማያዊ ጂንስ ማድረግ እጅግ በጣም ትልቅ ወንጀል ነው። ምክንያቱም ደግሞ ሰማያዊ ጂንስ የአሜሪካ ነው ብሎ ስለሚያስቡ። የሰሜን ኮሪያው መሪ ኪም ጆንጉን ፓርላማ ውስጥ ንግግር እያደረጉ ድንገት የፓርላማው አባል እንቅልፉን ከተኛ እንደውም እንቅልፉ መተኛት ቀርቶ እንቅልፍ ካለው በዛው ወደማይመለስበት እንቅልፍ ይከቱታል። ሁሉም ሰው በየቤቱ የኪም ጆንጉንና የአባቱን ፎቶ ግድግዳው ላይ መስቀል አለበት። ድንገት የእሳት አደጋ ቢነሳ ቀድማችሁ ልጆቻችሁን ሳይሆን ፎቶን ነው ማስመለጥ ያለባችሁ። ምክንያቱም ደግሞ የነሱ ፎቶ ተቃጥሎ ከተገኘ እጅግ በጣም ከባድ ቅጣት ስለሚጠብቃችሁ። በዚህ ሀገር ውስጥ $1 ሚሊዮን ራሱ ቢሰጣችሁ ትኖራላችሁ? እስኪ ሐሳባችሁን ጻፉልኝ ባይ